አረቦቹን የሸጣቸው የሞሳድ ሰላይ የመጨረሻ ሰዓታት። My name is Kamel Amin Thabit. ካሚል አሚን ታቢት ስመጥር ነጋዴ ነው። ኑሮውን በውጭ ሀገር አድርጎ የከረመ ከዓመታት በኋላ ወደ ሀገሩ ሶሪያ የገባ ጥሩ አረብኛ ተናጋሪ፣ ሃይማኖተኛ፣ የገዢው ፓርቲ ቋሚ ደጋፊ፣ ሀገሩን ወዳድ፣ የሹማምንቱ ሚስጥረኛ ነው። የሶሪያ ሰዎች ከፕሬዝዳንቱ እስከ ተራው ዜጋ ስለ ካሚል የሚያውቀው ይህንን ነው። እስራኤል ስለ ካሚል የምታውቀው ግን ፈጽሞ ሌላ ነበር። ስሙ እንኳ ኤሊ ኮሆን እንጂ ካሚል አሚን አይደለም። ጽዮናዊ እንጂ አረብ አይደለም። ሰላይ እንጂ ነጋዴ አይደለም። ታዲያ የሶሪያ ሰው ከትልቅ እስከ ትንሽ እንዴት ተሸወደለት? ሰውየው ታምረኛ ነው። ዓለማችን እስከ ዛሬ ከፈጠረቻቸው የደህንነት ሰዎች የእሱን ያህል ደፋር፣ ጀብደኛ፣ ጥራቱን የጠበቀ ሰላይ አጋጥሟት አያውቅም። ሊሰልልበት በሄደው ሀገር በሶሪያ ደማስቆ ውስጥ ሆኖ ሲሰልል የነበረውን አደገኛ ሰው የሶሪያ ከፍተኛ ባለስልጣኖችም በሁኔታው እጅግ ደነገጡበት። ካሚልን በየግብዣውና በየቦታው ያነጋገሩት ሁሉ ራሳቸውን በራሳቸው መጠየቅ ጀመሩ። ይሁንና እንደ ካሚል አሚን ያለ የሶሪያን አስተዳደር የሚደግፍ ለሚኒስትርነት ደረጃ የታጨ የባዝ መንግስታዊ አመራር ሙሉ ደጋፊ፣ የሶሪያን ሕዝብ ከልቡ የሚያፈቅር የከበረና የታወቀ ባለጸጋ ለመረረች ጠላታቸው ለእስራኤልና ለጽዮናውያን ሰላይ ሆኖ ያገለግላል ብሎ የሚያምን ጠፋ። ያለ ፍራቻና ጥላቻም በተቻለ መጠን ካሚልን ታሪኩን እንዲገልጽላቸው አድርጉ የሚል ትዕዛዝ ለሶሪያ ፖሊስ የወንጀለኛ ምርመራ ክፍል ተላለፈ። ደብዳቤውም የተፈረመው በካሚል የልብ ወዳጅ በነበረው የሶሪያ ሪፐብሊክ ፕሬዝዳንት በኤል ሐፊዝ ነበር። ሁኔታው በመሪዎቹ መካከል የእርስ በርስ ችግር ስላስከተለ ኤል ሐፊዝ ራሱ ካሚልን አነጋግሮ እውነቱን ለማወቅ ቸኮለ። ካሚል ከፍተኛ በሆነ ጥንቃቄ ታስሮ ወደሚጠበቅበት የጦር ሰፈር ሄደ። ከዚያም ወደ እስር ቤቱ ገብቶ ከካሚል ጋር 1 ሰዓት ሙሉ ተነጋግሮ ሲወጣ ድንጋጤና የአእምሮ ሰቀቀን ይታይበት ጀመር። ምን ነገር ተገኘ? አለ ኮሎኔሉ። በጭራሽ የማይታመን ነገር ነው። ካሚል ሌላው ቀርቶ እስላም እንኳ አይደለም። ስለ ሃይማኖት ጠይቄው ነበር። በጭራሽ እስላም አለመሆኑን ተረዳው። የቁርአንን የመጀመሪያ ምዕራፍ እንኳን እንዲጠቅስልኝ ጠይቄው ነበር። 2 አረፍተ ነገሮች ብቻ ጠርቶ ዝም አለ። ጸሎት ካደረገ ብዙ ዓመታት ስላለፉ መርሳቱንም ጨምሮ ነግሮኝ ይቅርታ ጠየቀኝ። ስለዚህ ይሁዳዊ መሆኑን ልገነዘብ ቻልኩ አለ ኤል ሐፊዝ። ይሁዳዊ? አለና ኮሎኔሉ ጮኸ። ባይደንቅህ ምናልባትም እኮ ከእስራኤል የመጣ እስራኤላዊ ሊሆን ይችላል አለ ኤል ሐፊዝ በፍርሃት ጥርጣሬ። በአላህ እርዳታ ከ5 ሰዓት በኋላ ይህ ሰው ማን እንደሆነና ምን እንደሰራ እነግርሃለሁ አለ ኮሎኔሉ። ይህ ንግግር በፕሬዝዳንቱና በደህንነት መረጃ ኃላፊው መሃል የተደረገ ነው። ሁለቱም ሰዎች የሰላዩ ቅርብ ወዳጅና ሚስጥረኛ ነበሩ። ካሚል የተያዘባት ቅጽበት። የሆነ ሆኖ ይችን እንደ ተስቦ በሽታ የምታስፈራ እስራኤል የምትባል ሀገር ለማበሳጨት አደጋ የሚጥሉ ሰዎች እየተላኩ እንዲያሰቃዩት መወሰን ይገባል አለ። ካሚል መስማማቱን አንገቱን ጎንበስ አድርጎ ገለጸለት። ሳሊም ንግግሩን በመቀጠል እንዲህ አለ። ወደ እስራኤል እየገቡ አደጋ የሚጥሉ ከሶሪያና ከጋዛ ወጣቶች መካከል እየተመለመሉ ይሰለጥናሉ። ስለ ዘመናዊ ውጊያ ትምህርት ይሰጣቸዋል። አስተማሪዎቻቸውም ነፃነታቸውን እስኪያገኙ ፈረንሳዮችን ሲያሰቃዩ የነበሩት ዝነኛዎቹ አልጄሪያኖች ይሆናሉ። ይህም አድራጎት የባዝ ፓርቲ በህዝብ ዘንድ የተጠላ እንዳይሆን ለፖሊሲው ማጣፈጫ ይሆንለታል። በመጠኑም ቢሆን የሚፈጸመው የሽፍትነት እርምጃ ነገድ አይሁዳንን ሊያሳብዳቸው ይችላል። ግን ዓለም እነሱን እንዲረዳ ወይም እኛን እንዲቃወም ለማድረግ አይችልም። ካሚል ይችን አዲስ ወሬ ለማስተላለፍ በሐሳቡ እየቸኮለ ፈገግታውንም ሳይቆጥብ ጩኸቱንና ስሜቱን ያነሳሳው ምክንያት ይህ መሆኑ ነው አለው። እርሱ እንኳ ይህ ብቻ አይደለም፣ ከዚህ የተለየ ብዙ ነገር ደግሞ አለ። ሁሉንም ዝርግፍ አድርጌ እንዳላጫውት ደግሞ ፈራለሁ አለ ሳሊም። ካሚል ለጥቂት ሰዓቶች ያህል ብቻውን ሆኖ ከሐሳቡ ጋር ይታገል ነበር። ብዙ ጊዜ የሚያገኘውን ሚስጥር በቀን 2 ወደ ቴል አቪቭ ያስተላልፍ ነበር። የሚፈልጋቸውን ዋና ዋና ወሬዎች ደግሞ እንዴት እንደሚለቅማቸው በሚገባ ያውቃል። ኮሎኔል ሳሊም የነገረውን ወሬ ግን ገና በአእምሮ አላብሰለሰለውም። ቢሆንም በማግስቱ ጠዋት አለቆቹ እንዲያውቁት ለማድረግ አምኖበት ነበር። ጠዋት 2 ሰዓት ከመሙላቱ ቀደም ብሎ ተሸፍና የነበረችውን የሚስጥር ሬዲዮ መገላለጥና ማሰናዳዳት ጀመረ። የሬዲዮ መስመር እንደተስተካከለ ስለነበር ቴል አቪቭ ጋር የመጀመሪያውን ግንኙነት ሞከረ። ማታ ኮሎኔሉ እንዳጫወተው የፓለስታይን ነፃ አውጪ ጓድ አቋቁሞ እስራኤልን ለማስቸገር የሶሪያ መኮንኖች ማሰባቸውን አስተላለፈ። እምነቱንም የአረብን አንድነት ለማጥበቅና በአልጄሪያ የተሰራበትን እቅድ ለመፈጸም እንደታሰበበት ገለጸ። ወዲያውም መልእክቱን በትክክል መቀበላቸውን እንዲያረጋግጡለት መልስ ይጠባበቅ ጀመር። ግን ሲንጫጫ በነበረው ሬዲዮ አማካይነት መልስ ከማግኘቱ በፊት የቤቱ በር ሲሰበር ሰማ።
ከመቀመጫው ፈጥኖ ተነሳና ሬዲዮኑን መሸፋፈን መደባበቅ ጀመረ። ግን በበሩ ፊት ለፊት ተሰልፈው መሳሪያቸውን አነጣጥረው የመጡበት የሶሪያ መረጃ ክፍል ሰራተኞች ጊዜ አልሰጡትም ነበር። እንዳትንቀሳቀስ አለ አንደኛው። ወዲያውም የውትድርና ልብስ የለበሰ መኮንን ገስግሶ ተጠጋው። እርሱም ኮሎኔል አህመድ ሰማዊ ዳኒ የሚባለው የሶሪያ መረጃ ክፍል ኃላፊ ነበር። በካሚል እጅ የነበረውን ሬዲዮ ያዘና ፈገግ አለ። የብቀላ ፈገግታ ነበር። በመጨረሻ ያዝነህ። ምንም እንኳን ሁኔታው ከፈጸመው ተግባር ጋር አመዛዝኖ ጥፋቱን በልቡ ቢያምንበትም በግልጽ ላለማመን ክርክሩን ኤሊ ቀጠለ። በምክንያት ለማምለጥ ታገለ። መኳንንት ምናልባት ተሳስታችሁ እንዳይሆን እኔ ከአርጀንቲና የመጣው አረብ ነኝ አለ። እባክህን ምክንያት ብላ ትንገረን፣ ጠቅላላ ታሪክን ደርሰንበታል። እውነተኛውን ስምህን ንገረን አለ ኮሎኔሉ በችኮላና በድንጋጤ። ካሚል አሚን ታቢት ከአርጀንቲና የመጣው አረብ ነኝ። ግድ የለም፣ በጥቂት ሰዓታት ውስጥ ማን እንደሆንክ እዚህ ሶሪያ ውስጥ ምን እንደምትሰራ አጣርተን ለማወቅ እንችላለን። ብቻውን ቅደም። እጆቹ ታሰሩ። መሳሪያ የደቀኑ ጠባቂዎች በስተኋላው ቆሙ። ኮሎኔሉ የሚስጥር ሬዲዮኑ ተቀምጦበት ወደ ነበረው ጠረጴዛ ሄደ። የዚያን ዕለት ጠዋት ከቴል አቪቭ የተላለፈለትን መልእክት አገኙት። ቃሏም ቴል አቪቭ ስለ ጉዳዩ ተጨማሪ ማብራሪያ እንፈልጋለን ይል ነበር። ኮሎኔሉ ሬዲዮኑ አሁንም እያገላበጠ ተመለከተና ይችን የምታክል ትንሽ ነገር ቴል አቪቭ ትደርሳለች ብሎ ማን ያስባል? ስም ማንም ይሁን ማን ብቻ የጽዮናውያን ሰላይ ለመሆኑ ጥርጥር የለውም አለ። ካሚል ከከፍተኞቹ ባለስልጣኖች ጋር የነበረው ግንኙነትና ንግግር ደግሞ ለመርማሪው ኮሎኔል ግራ የሚያጋባው ነበር። አይኖቹ በርበሬ መሰሉ፣ አንደበቱም እየተሳሰረ አስቸገሩ። አንቆሻሻ ውሻ ትገደላለህ፣ እውነቱን በደንብ ንገረን። ማን የሚረዳ? በደማስቆ ውስጥ የሚኖሩ የጽዮናውያን ሰላዮች እነማን ናቸው? አለ ኮሎኔሉ በከፍተኛ ድምፅ። ማንም የሚረዳኝ የለም። በደማስቆ የሚኖር የጽዮናውያን ሰላይ አላውቅም። በሬዲዮን አማካይነት ሁሉንም ራሴ ሰራሁት አለ ካሚል በለሆሳስ ድምፅ። በመካከሉ አንድ የመረጃ ሰራተኛ ገባና በሳሙና መጠቅለያ ውስጥ ያገኘውን ዕቃ ለአለቃው ሰጠ። ይኸውና ጌታዬ፣ በሳሙና መያዣው ሳጥን ውስጥ ያገኘሁት ፈንጅና መርዝ ብሎ ሰጠው። አሁን በመያዛችን እድለኞች ሆነናል